ምን ስትሄድ እኮ የመጀመሪያ አይደለም አይደል እኮ አይ ሻንጣዬን አዘጋጅተሽ እየጠበቅሽ ነው እንደወጣ ከዚህ እኮ እንድትሄድ ነው ፍላጎት ስለዚህ ዝም በይ አንቺ አንተ ሴክሪቲ አትማታ አንተ ዘይዳ አንተንም ነው መታ ምን አገባ እሺ ናውጣ በቃ አሁን ተማታ ናውጣ ሌላ ችግር እና ባሩ እንከባበር አንናነቅ ለምን ያንቺ ፍቅር ለምን አይቀርም ለምንኩሽ አይደል ይቅርብኝ ዘንጬ ዱርዬ አልኖርም እንዴ ለምን ጥንቅራይ ሙጪ ይጅልኝ ሂድልኝ ማን ስለሆንሽ ማን ጁታ እኔ እኮ ምንም አላደረኩሽም ታውቂያለሽ አይደል እንደው እንዴ ምንም ሳላረግሽ እኮ ነው እየለመንኩሽ ያለው ለምን በገደል አገቢ ሰማኛ ለአንተ መኔ ቤት እንዳትመጣ ሁለተኛ ሃይሚን እንከባበር ሰላም 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 ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክረምት እንዴት እያደረጋችሁ ነው? እኛ ጋር በጣም ይበርዳል በሚገርም ሁኔታ ማለት ነው። ቅዝቃዜው በቃ አይቻልም እና ምን ልላችሁ ፈልጌ መሰላችሁ? በጣም በጣም ዘንድሮ ደግሞ ብርዱን በርትቷል። ብዙ ነገሮችም ያው ብቻ ያለውን ነገር ታውቃላችሁ እና ብዙ ማለት ብችል ደስ ይለኝ ነበር፣ ግን መናገር አልፈልግም ብዙ ነገሮችን። ምክንያቱም መረዳት ያለበት አካል መረዳት በሚፈልገው መንገድ ስለሚረዳ እኔ ስለ የትኛውም ነገር የማብራራትም ግልጽ የማድረግም ግዴታ አለብኝ ብዬ አላስብም። እኔ የማውቀው አንድ ስለ ራሴ ስሜት ብቻ ነው። ስለ ራሴ ስሜት ደግሞ እስካሁን ድረስ የማደርጋቸው ነገሮች በሙሉ ልክ ናቸው ብዬ ነው የማስበው። ለምን ብትሉኝ ያው የነበሩትን ሁኔታዎች ታውቁታላችሁ። እኔ ላይ የተደረጉት ነገሮች በሙሉ ታውቃላችሁ እና ከዚህ በላይ ጭፍን መሆን የለብኝም። አይኖቼን መግለጥ አለብኝ እና የራሴን ውሳኔ መወሰን አለብኝ። አቋም ሊኖረኝ ይገባል። ምክንያቱም አለ አይደለ በቃ እስካሁን ድረስ እወስናለሁ መልሼ ግን እመለሳለሁ ምናምን እንደዛ ነው እና አሁን ላይ እንደዛ መሆን አልፈልግም እና ዛሬ በቃ እኔ እንጃ ምን ልላችሁ መሰላችሁ ዛሬ ብሩኬ እዚህ ቤት የመጨረሻው ነው፣ የመጨረሻ ቀን ነው የሚገኘው እዚህ ቤት ማለት ነው። ምክንያቱም እኔ እዚህ ቤት አልገባም ይቅርብኝ፣ እኔ ካንተ ጋር መቀጠል አልፈልግም ስለው በግዴታ ይዞ ይመቷል። ስለዚህ ያለኝ አማራጭ እኔ ደግሞ ከሱ ጋር የመታረቅም አብሬው የመሆንም ምንም አይነት ፍላጎትም የለኝም። ይቅርታ አድርጉልኝ፣ የምሬን ነው። ሲጀመር ይቅርታ መጠየቅም አለብኝ ብዬ አላስብም። ማንሽም በእኔ ቦታ ሆነሽ የኔ እንደኔ ማታደርጊ እንደኔ መቋቋም ማትቺ ሁላ አሁን እኔ ላይ ምናምን እንደዚህ አድርጊ ይቅርታ አድርጊለት ማለት ቀላል ነው። ገባችሁ? እኔም እኮ ይቅርታ አድርጉ ለሰው ምናምን ብዬ መክሬ አውቃለሁ። መምከር በጣም ቀላል ነው። ለተቀማጭ ሰማይ ቅርቡ ነው እንደሚባለው ማለት ነው። ቦታው ላይ ሆናችሁ ግን እናንተ የማታደርጉትን ነገር ነው እንትን የምትሉት። ሲጀመር እኔ መናገር አልፈልግም። በተለይ አንዳንዶቻችሁ፣ ሁላችሁንም አይደለም። ከዚህ በላይ ደግሞ እኔ መታገልም አልፈልግም እና ልብሶቹን ላይ አወጣጥቻለሁ። ሀሰን እያስተካከለ ነው ማለት ሀሰን ስላችሁ እንደምትናደዱ አውቃለሁ። ልጁንም በጣም ማይሆን ጥላቻ አላችሁ፣ ግን ምንም ያጠፋው ነገር የለም። እናንተ ብትጠሉትም እኔ አጠገቤ ያለ ሰው ነው፣ ወንድሜ ነው። ሌሎቹ ወንድሞች አይደሉም ማለት አይደለም። እነፍፄ ምናምን አሉ ሌሎችም ማለት ነው እና እነሱም ወንድሞቼ ናቸው። ግን ደግሞ ከኔ ጎን መሆንን ስለማይፈልጉ በቃ አላለ ነገሮችን ማየት አይፈልጉም በየአቅጣጫው ማለት ነው። ስለዚህ ወንድምነታቸው እኔ ጋር አልተቀየረም። ግን ደግሞ እነሱን ያጠገብ መሆን ስለማይፈልጉና እኔ የምወስነውን ውሳኔ ስለማያበረታቱኝ ነው ከኔ ጋር ማይሆኑት። ሀሰን ደግሞ በጣም ብዙ ጊዜ በእኔ ለብሩኬ ወግኖ እኔን በጣም ብዙ ጊዜ ተናግሮኝ ያውቃል። ብዙ ነገሮችን ብሎኝ ያውቃል። ግን አሁን ላይ በጣም ነው የሚጸጽተው ያ ነገር ማለት ነው። ምክንያቱም ሰው የማይማር ከሆነ ከስህተቱ የማይማር ከሆነ ሁልጊዜ አንድ አይነት ከሆነ ምንም ጓደኛው ሆነ ወንድሞ ለምን የእናቱ ልጅ አይሆንም? እኔ ደግፈዋል ብዬ አላስብም። የእናቱንም ልጅ ቢሆን ማለት ነው። ስለዚህ ሀሰንም ቢሆን ልክ ነው። ማናችሁም ብትሆኑ ሀሰን እንድትናገሩት አልፈልግም። ለነገሩ እናንተ ብትናገሩትም እሱ አይሰማችሁም ልላችሁ ፈልጋለሁ እና ልብሶቹን አውጣጥቼ ሰጥቼዋለሁ። ሻንጣ ውስጥ እያስገባልኝ ነው። እኔ ደግሞ እስከዛ ድረስ ለእናንተ ያለውን ነገር እየነገርኳችሁ ነው። ማለት ስህተት አይደገምም። በተለይ ለአራተኛ ለአምስተኛ ጊዜ ስህተት አይደገምም። ስህተት የሚደጋገም ከሆነ አንድ ሰው በቃ እናንተ ከህይወቱ እንድትወጡ ፈልጓል ማለት ነው። አንድ አይነት ስህተት ሁልጊዜ የሚደጋግም ከሆነ ማለት ነው። እኔ ደግሞ ሁልጊዜ እየወሰንኩኝ ቃሌማ እያጠፍኩኝ እየተመለስኩኝ ምናምን መቀጠል አልፈልግም እና አላቅም። ይሄ የኔ
የኔ ይሄ አለ አይደለ ከውስጤ የመነጨ ውሳኔ አቋሜ እና ደግሞ እስከ ዛሬ ድረስ በዚህ አይነት ሁኔታ አታውቁኝም። እንደዚህም በጣም እንትን ብዬም አታውቁኝም። እና ብሩኬ ወጥቷል፣ ቤት የለም፣ የት እንደሄደ አላቅም፣ መጠየቅም አልፈልግም። ግን አይ ቲንክ ሀሰን መጣ መሰለኝና መጠየቅም አልፈልግም። የት ነህ ወዴት ነህ ምናምን ብዬ መጠየቅ አልፈልግም። ጠዋት ነው የወጣው። እኔ ደግሞ በወጣበት ልብሶቹን እያስተካከልኩለት ነበረ። እንዲህ ሻንጣ ውስጥ እንዲያስገባው ሰጥቼው ነበረ። ጨረሰ መሰለኝ። ይኸው ሀሰን እየመጣ ነውና ጨረስክ? አምጣ ሲክ ደወልሽለት እንዴ? ለምን ደውለታለሁ? ደግሞ ጭራሽ ልደውለት? ቤቱ ነው ይመጣል። አይ እንዳይቆይ ብዬ ነው እንዳይመሽበት። አይ ችግር የለውም ይመጣል፣ እንጠብቀዋለን። ከዚህ በኋላ አላቅም፣ ብዙ ፈተናዎች ሊመጡብኝ ይችላሉ። ብዙ ነገሮች ፈተና አይ ማለት ይሄን ነገር ሳደርግ ለእኔ ቀላል አይሆንም። ገብቶሃል አይደለ? አንዳንድ ጊዜ ተው በቃ እኔ አላውራ። ግን ይሄን ነገር ሳደርግ ነገሮች እኔ ላይ እንደ ጫና እንደሚያደርጉ አውቃለሁ። ግን ደግሞ ጫና የሚያደርግብሽ ነገር እዚህ ቤት ያስፈራሻል። በቤት የሚያስፈራሽ ከሆነ ነው ያለው የሚያስፈራሽ ነገር አለ ነው። እኔ የሚያስፈራኝ ምናምን ሳይሆን አለ አይደለ በቃ ብሩኬን አስወጣሽው ምናምን እንደዚህ ነገሮች ሊመጡ ይችላሉ። እንግዲህ አንተም እስከ መጨረሻው ከኔ ጎን እንደምትሆን ተስፋ አደርጋለሁ። ሁሉም ለመውቀስ አሰፍስፎ እንደሚመጣ እሱን ኤክስፔክት ማድረግ አለብህ። እኔ ነው ለምንድን ነው አንቺ የምትወቅሽ? ምን አድርገሽ? ግልጽ እኮ ነው። እኔ እኮ አጠፋውም አላጠፋውም እኮ እንደተወቀስኩ ነው። አይኑ የማይታየው ሰው መስማት የተሳነው ሰው ነው አንቺን ሞገስ በእርግጠኝነት አንቺ የሚወቅስሽ ሰው ይሄ ሁሉ ችግር ያለበት ሰው ነው። ጭንቅላት የሌለው ሰው ነው አንቺ የሚወቅስሽ እንጂ እኔ እኮ ማንም ሰው እኮ መውቀስ ይችላል። በተለይ ደግሞ እኔ በዙሪያ ባሉ ሰዎች መወቀስ አልፈልግም። እሱን ነው ሰው ስለማይታየው ማለት ነው። ማለት የሰው ስህተት ጎልቶ ጭንቅላት የሌለው ሰው ነው ሊወቅስሽ የሚችለው ያልኩበት ምክንያት እንግዲህ ለምሳሌ ሀሰን አንተን እንደዚህ የምታደርገው ምናምን የምትመክራት እንደዚህ የምትላት አሁን እኔ የምመክራት እሺ ምን ይሄው እየነገርኳት ነው። ባጠገቧ እኮ እኔ ምንም አልመከርኳትም። እንደምታስቡት አይደለም። እቺ ልጅ እኮ ታገናዝባለች። ህፃን ልጅ አይደለችም እኮ ሀይሚ እንዴ። ለምንድን ነው ማን ተሳሰበው? እኔ ራሴ ማሰብ ራሴ መወሰን ራሴ ማድረግ የምችል ሰው ነኝ። ይሄን ያክልም ህፃን አይደለሁም። እስከዛሬም በህፃንነቴና ባለማወቄ ነው ብዙ የተረገጥኩት፣ ብዙ ነገር የሆንኩት። ከዚህ በኋላ ደግሞ ማንም እስኪ ነግረኝም ማንም እስኪ ያነቃኝም መጠበቅ የለብኝም። በዚህ ልክ ፋራም መሆን የለብኝም። በዚህ ልክ ደግሞ እውርም መሆን የለብኝም። ነገሮችን አያለው፣ አገናዝባለሁ፣ እወስናለሁ በራሴ መንገድ። በቃ የሆነ ሰው ስለሚፋቀር ብቻ ደግሞ ብዙ እኔ ስለማፈቅረው ብቻ ደግሞ በጣም ብዙ ነገሮች እንዲደረጉብኝ መፍቀድ አለብኝ ማለት አይደለም። የይቅርታ ልብ ኖረኝ ማለት ደግሞ ሁልጊዜ እየተረገጥኩ እኖራለሁ ማለት አይደለም። ስለዚህ ይሄ የራሴ ማንም እንዲመክረኝም ማንም እንደወስን እንዲያደርገኝም አልጠብቅምም። ሀሰንም ሊያደርገውም አይችልም። እኔ የራሴ ሀሰን የፈለገ ነገር ቢሆን ወንድሜ ነው፣ ከጎኔ ነው። ግን ደግሞ እሱም በመከረኝ ምክር እኔ እሄዳለሁ ማለት አይደለም። እኔ በማስባቸው ሀሳቦች ከጎኔ ስለሆነ ነው አብረን ያለ ነው ማለት ነው። ገብቷችኋል? አብሬው ሀሰን እንደዚህ በቃ ሳማክረው እሺ እያለ እንደዚህ እናድርግ ስለው እሺ እያለ እየታዘዘኝ እንደ ታላቅ እንኳን አይደለም እንደ ታናሽ ነው እየታዘዘኝ ያለው። ምክንያቱም እኔን ቢያንስ እንደ እህት ስላለው እንደ እህቱ ስለሚያየኝ ነው። አለ አይደል? እህት ያለው ሰው በስትክክል ያስባል። እህት የሌለው ሰው ደግሞ የሌላ ሰው እህቶችን እድሜ ልኩን እንትን እያለ ይኖራል። ገብቷችኋል? የእህትነትን ትርጉም የማያውቅ ሰው ማለት ነው። እኔ ለምሳሌ የወንድምነትን የእህትነትን ትርጉም ማላውቀው ከሆነ የወንድምነትን ትርጉም ማላውቀው ከሆነ ብዙ ወንዶች ላይ እንትን ልል እችላለሁ። ሴትንም ልጎዳ እችላለሁ፣ ወንዶችንም ልጎዳ እችላለሁ። ወንድም ልጅ ልክ እንደዛ ነው ሴትን የሚጎዳው ማለት ነውና ተው በዚህ ልክ እንደዚህ ሰው መከረሽ ሀሰን እየመከርካት እንደዚህ እያደረግካት ምናምን አትበሉ። ማንም እኔ ደደብ አይደለሁም እኮ። ለማንኛውም ሰዎች እያዩ እውነታን እያዩ እውነታ መቀበል የማይፈልጉ ሰዎች የፈለጉትን ነገር ማለት ይችላሉ። እኔ አይመለከተኝም። ደግሞ በሚገርም ሁኔታ እኔ እንደዚህም ወስኜም አላውቅም። እንደዚህም ሆኜ እንደዚህ ቆርጬ በዚህ ልክ ምንትን ብዬ አላውቅም። ልክ ነኝ እኮ ለዛም ነው ልክ ስለሆንኩም ነው። በዚህ ልክም ደግሞ ከዚህ በላይ ከታገዝኩ ኔክስት ላይ ራሴን ስለሚያሳጣኝ ነው። ገብተዋል? ሁሉም ነገር እኔ አይምሮዬንም ጤነኛም ስለማልሆን ጭምር ነው እንደዚህ ድርቅ እያልኩ ያለሁት ማለት ነው።
እና ደግሞ አንዳንድ አሁን ግር ያላችሁ ሰዎች ካላችሁ፣ ነገሩ ያልገባችሁ ሰዎች ካላችሁ ባጭሩ እኔ ሀይሚ ከዚህ ቤት እንድትወጣ አልፈልግም። ከዚህ በፊትም ተናግሬያለሁ። ስለዚህ እሷ መንከራተትም የለባትም በምንም ተአምር። ሴት ናት፣ እንክብካቤ ትፈልጋለች፣ ምናምን ጊዜ ትፈልጋለች። በቃ ባጭሩ ይሄ ነው የኔ መልስ። ጊዜ ትፈልጋለች። ስለዚህ ጊዜ ስትፈልግ እዚህ ያለው ነገር አልተመቻትም። ስለዚህ ስለ ጊዜ ለማያውቅ ሰው ስለ ጊዜ መናገር የለብህም። ምክንያቱም ስለ ጊዜ የሚያውቁ ሰዎችን እኔ በውስጥ ማውራት ሲፈልጉ በውስጥ አውራቸዋለሁ። ስለ ጊዜ የሚያውቁ ጊዜ ምን እንደሆነ መረዳት ለሚፈልጉ ሰዎች እኔ በውስጥ ያውሩኝ አስረዳቸዋለሁ። ከዛ ውጭ ግን አንዳንድ ሰዎች በጭፍን ለሚፈርዱ ሰዎች ጊዜ ምንድነው፣ ጊዜ ያስፈልጋታል፣ ጊዜ ምንድነው ነው የሚሉክ። አይገባቸውም። ገብተዋል አይደለ? ሲቀጥል ደግሞ መጎዳትንም የማያውቁት ሰዎች ሊሆኑ ይችላሉ። በቃ ሰው ሲቀለድበትም መጥቷል። እንግዲህ እንኳን ደህና መጣሽ። ገባ ቤት ይርስ ማለት ምን ችግር አለው? ቤት ነው በጣም ችግር። ቤቴ ሳይሆን ቤት ቅድሚያ መፍታት ያለብኝ ችግር አለ። ወንድም አለም እረፍ። ምን ሸል እኔ ስታገኘኝ ለምን ነገር የሚደግ ልትሄጂ ነው? እኔ አይደለሁም የምሄደው፣ አንተ ነህ የምትሄደው። የት ነው የምሄደው? መሄድ ወዳለብህ ነው። ወዴት ነው የምሄደው? ወደምትሄድበት። እኔን መጠየቅ የለብህም። የፈለግከው ቦታ መሄድ ትችላለህ። ማለት ምን ስትሄድ እኮ የመጀመሪያ አይደለም አይደለ እኮ። አይ ሻንጣዬን አዘጋጅተሽ እየጠበቅሽ ነው እንደወጣ ከዚህ እኮ እንድትሄድ ነው። ማን ስለሆንሽ አንቺ? ሀይሚ ስለሆንኩ። አይ በጣም 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 መስመር እያለፍሽ ነው። ኧረ እባክህ እግዚአብሔርን የምር አስቀይምሻለሁ። በዚህን አክል አንናናቅሽ። እስካሁን እንዲህ አፍሽን ስትከፍችብኝ ጸጥ ያልኩሽ ላይክ እንመለሳለን አብረን እንሆናለን ብዬ ነው። ምን ስላፈቀርኩሽ ምን ጣጣት ያለሽ እንደ ገደል መግባት ይችላል። እኔም እኮ ስላፈቀርኩ ነበር እስከዛሬ የፈለግከውን ስታደርግ በራስህ ጥፋት እንዳለሽ ሁለተኛ እንዳመጣ አንተ ወንድሜ ገደል ገባ። ወንድምህን እዛ ፈልግ፣ ወንድምህን እዛ ሄደህ ፈልግ። ውጣ። አንቺ መውጣት ትችያለሽ። ከዚህ በላይ አልታገስሽም። እግዚአብሔርን ቆነጣጥሬ ነው ማስወጣት። በስርዓቱ አይደለም። ከዚህ በላይ አልታገስሽም። አፍሽ እንድከፍቺብኝ ነው። ማን ስለሆንሽ እኔ ሻንጣ አዘጋጅተሽ ውጣ የምትይ? እኔ ሀይሚ ስለሆንኩ እኮ ገደል ትገቢያለሽ። እኔ እስካሁን እኮ ስለማፈቅርሽ ነው የለመንኩሽ። ሴትዮ እንዴ ገደል ግቢ። ማን እኔ ሰማሻለሁ? ከነ ጠላትሽ ግቢ። ውጪልኝ። ምን ማለት ነው? በዚህ ናክል እኔም እኮ ክብር አለኝ ሴትዮ። እኔ አታውቂኝም እንዴ? ጸጥ ስልሽ ምናምን ታበዣዋለሽ። ክብር ካለ በክብር ውጣ። ለምን በአናትሽ አትዘገዘቂም? አልወጣልሽም፣ ትወጫታለሽ። አንዴ እንከባበር። ይሄን ያህል ድንበር አንተላለፍ ሴትዮ። እንዴ እስካሁን ጸጥ ቤት አግሼሽ የኖርኩት አንሶ ነው እንዴ? ጭራሽ ልብሴን አዘጋጅተሽ ምናምን ምንድነው የሚሰማኝ? ምን አደህን የመጣው ምን? አይ ምንድነው የምትሰማኝ? ተረጋግተሽ ሰማኝ። አንተ ስለሳት ቶታ አንቺ እንዳነኪ እንከባበር። በቃ እሺ ና እኔ ለምን አታርፍም? ምንም አታመጣም። ደነስ እኩታ ወደዚህ እንዳለ እኔ ምን አትናገራት። እሺ አንተም እሷም ተያይዛችሁ የምትሆኑት ነው። ውጪልኝ። እሺ እሺ ተነቃት ብሩክ አንተ ወደዚህ እንዳ አይመለከትም። ይመለከተኛል እንዴ ነው ዛሬ በኋላ ሃይሚ ይኸው በቃ ፍቅረኛ ጸባዩ ይወጣ። አዎ በቃ ወጣ። እንኳን ወጣ። ታገስኩሻ፣ በጣም ታገስ። አንቺ እንደዚህ ክብረ ቢስ ነሽ እንዴ? ሰው ሲያከብርሽ ሲለምንሽ አታይም እንዴ? ምን መፈቀር ምንድነው? ለምን ገደል አገቢ? ምን እኔ ያላንቺ አልኖርም እንዴ? አልወጣም። ትወጫታለሽ ራስ እንዴ? እንዲና ከልተና አንቀናል። ሻንጣ አዘጋጅተሽ ውጣ። ሳምንት ነበር የምትለማመጣት። ለምን አታርፍም? አንተ ለምን ስነ ስርዓት አይኖርህም? ምን አገባሽ? ስነ ስርዓት እንዴት እንደሆነ አሳያችኋለሁ። ከዛሬ በኋላ እንዴት እንደሆነ አሳይሻለሁ። ማነሽና አንቺ ሻንጤን እንዴት በትንቂ ነው? እኔ እኮ ግራን የገባኝ አንተ አላር እንዲያግት ያመጣል። ምን አገባ? ምን አገባ? እረፍ እንተባበር። ዞር በእናትሽ እንዳንቂ። ሲጀመርም አንተን የመንካትን ፍላጎት የለኝም። በዚህ አይነት እየደበደብክ ልታኖራት ነው? አረ ይኸው ውጪልኝ። እና ዛሬ እኮ እኔ ነኝ ነገር ለማታ እኮ የኔ ነው። እንግዲህ ረዛ ደፍድፎ ይውጣ። የሷም ነው ይሄ ቤት የሷ ነው። አይመለከትህም። አንተ እንዴት ነው አይመለከትህም? አንተ ምን አገባ? ምን አገባ? እስካሁን የሲሊ የጠበቀው አንሶ ዝም ብያለሁ። እሺ ደነዝ ምን አገባ? ገደል ግባ። አይመለከትህም። አንተ እንዳነክኛ ይሚ በቃ በቃኝ። እኔ በቃኝ። ካንቺ ጋር በቅቶኛል። የራስሽን ኑሮ ኑሪ። ውጪልኝ።
ጸፈልጋል ከኔ ጋር አንቺ ነሽ እንጂ ጸብ የፈለግሽ ሴትዮ። ስለለመንኩሽ ነው እንዴ ጣጣጣት የምትይው? ማነሽ አንቺ? እኔ ለምን ብያለሁ እና ታዲያ ስለለመንኩሽ ነው እኮ የንቀት ንቀት ነው። ጭራሽ ሻንጣዬን አዘጋጅተሽ ትጠብቂኛለሽ እንዴ? ከዚህ በላይ ንቀት አለ እንዴ? የኔታ ሻንጣህን ይዘህ በክብር ውጣልኝ። የተከበሩ እግዚአብሔርን ሀይሚ እረፊ። አስቀይምሻለሁ። እሺ በዚህ ናክል ክብሬንም ምኔንም አትንኪ። ማትፈልጊ ከኔ ጋር መኖር አትፈልጊ ማለት ውጪልኝ። ይኸው ሰላም ይሄ ቤቴ እኔ ነው። ለምን ወጣለሁ? ይሄ ቤቴ እኔ ነው። ልውጣ ስልህ እኮ እምቢ ብለህ ይኸውልሽ የኔ እናት ይሄ ቤቴ እኔ ነው እኮ። በዚህ ናክል አትናናቂኝማ። እንከባበር። አንተ ደግሞ አንቺ ዝም በይ አንቺ አትለፊ። አንተ ስንክልቻ አትማታ ወደዛ ሄደ። አንተንም ነው መታ ምን አገባ? እሺ ናውጣ በቃ አሁን ተማታ ናውጣ። ሌላ ችግር ምን አባሩ ምን አባሩ ከዚህ ናክል አልታገስም። አጠገቤ እንዳትደርሺ እሺ። አንቺ ውጡልኝ፣ ውጡ፣ ውጡ። ለምን አትወጡም? ውጡልኝ። ከዚህ በላይ ችግር እንዳይፈጠር ውጡልኝ። እንከባበር፣ አንናናቅ። ለምን ያንቺ ፍቅር ለምን አይቀርም? ለመንኩሽ አይደል? ይቅርብኝ። ዘንጬ ዱርዬ ሆኜ አልኖርም እንዴ? ለምን ጥንቅር አይልም? ውጪ፣ ሂጂልኝ፣ ሂድልኝ። ማን ስለሆንሽ ነው አንቺ? እኔ እኮ ምንም አላደረኩሽም ታውቂያለሽ አይደል? እንደውም እንዴ ምንም ሳላረግሽ እኮ ነው እየለመንኩሽ ያለው። ለምን በገደል አትገቢ? ሰማኛል። ለአንተ እኔ ቤት እንዳትመጣ ሁለተኛ። ሀይሚን እንከባበር። ምንም የሚለወጥ ነገር የለም። ዛጋ ስላደረግ ከዚህ በላይ አስቀይምሻለሁ። ከዛሬ በኋላ እኔ የአንቺ ፍቅረኛ ምንም አይደለሁም። አታውቂኝም፣ አላውቅሽም። እሺ አታውቂኝም፣ አላውቅሽም። በቃ ውጪልኝ። ውጪ። ቤቱ የኔ ነው። ውጪልኝ። ሌላ ችግር ውስጥ አትክተሽ። ወደሽ ነው የምትወጪው። ወደሽ ነው የምትወጪው። ይኸውልሽ እኔ እስካሁን እኮ ምን እስኪ እራስሽን ምን ልታረጊኝ? ልትማቺ እስቲ የትኛው ማህበረሰብ መጥቶ ለምን ነካት እንደሚለኝ በጣም ተናክሽ። እንዴ ናክሽኝ እኮ የእኔ እናት። ክብረ ቢስ አትሁኛ። እንከባበር፣ በቃ እንከባበር። ቤቱ ክኒ ነው። አይደለም ቆይ ለምንድን ነው ሴት ልጅ ታዲያ የሆነች እንደሆነች ምን ሴት የሆነች እንደሆነች ወንድ ልጅ ስሜት የለውም እንዴ? ደደብ ነህ እንዴ አንተ? እና ወንድ ልጅ ምን ሴት የሆነች እንደሆነች እኮ በቃ እና ካላከበረች ማክበር አለባት። በዚህ ናክል አንተን ይዛ መጣ ሻንጣይን ሰብስባችሁ ትጠብቁኛላችሁ። ወንድ ልጅ አይደለም የምትወደው ጓደኞች ጋር ተቀመጥ። ምን አገባ? ወንድ ልጅ ታዲያ ወንድ ልጅ ታገሱ ታመጣ ነው። ታገዘኝ አንድ ሺህ ጊዜ ምንድነው ማርፈው? ምን እሺ እኔ እንዳትነካው ረፍ ይሁን እኮ ምን ልታመጪ ነው? እስኪ የምታረጊኝን አድርጊ። እንዴ አሁን አንተ ወጣ እንዳነኪኝ ጉልበተኛ እንዳነኪኝ። ይኸውልሽ እኔ ሳፈቅርም እስከ ጥግ ነው፣ ስጠላም እንደዛው ነው። እሺ ለምን እንዴ ባናትሽ ምን የምትሆኚው ለምን አትሆኚም? ጭራሽ ውጣልኝ ብለሽ ትጠብቂኛለሽ። ማንሽ አንቺ የምትይኝ? መውጣት ስላለበት። ለምንድን ነው መውጣት ስላለበት? እኔ ላይ እጅ ምን አደረኩኝና ነው? አይደለም ቆይ አይደለም ይሁን ምን አድርጌሽ ነው? እጁን የሚያነሳ ወንድ አብሮኝ መቀጠል። በቃ ውጪ ራስሽ ውጪ። ወይ በጸባይ ትወጣለህ ወይ ደግሞ መሆን ባለበት መንገድ ትወጣለህ። እኔ እኮ አንቺ ቆንጠር የማስወጣት ነው ያክቴ መስሎሽ ነው? ይኸውልሽ ልቀቂኝ። አንቺ በጣም እልህኛ ነኝ። አንተ ስላልከኝ ሞጣ አይነሳው ገደል አትገቢም። ከነልሽ አላዳምጥሽም። ይኸውልሽ ስታከብሪኝ አከብርሻለሁ። እንደ ውሻ እኮ ነው ሻንጣዬን ይዘሽ ውጣ እያልሽኝ ያለሽ። በጸባይ ነው ውጣ ያልኩህ። ማነው ለምንድን ነው የምትይኝ? ለምን ምን አድርጌሽ? እኔ መውጣቴን ምን አድርጌሽ? ተከባብረህ ትቀመጣለህ እዚህ? አትቀመጥም እኮ ተኮራርፈህ ትቀመጣለህ? አትቀመጥም። ስለዚህ ለምን አንተ ትንሽ ለምን አታገስም? ምን አገባ እዚህ ማለት ምን ያስገባል? እንዴ ነው ከዚህ በኋላ ሃይሚ እንትኑ ይልኝ አበበ ወጣ ወረደ ሞት ቢመጣ ልልሽ ምሽ እኔ ላይ ተመልሰሽ እንዳመጭሽ ሰማሽኝ አይደል? እኔ ላይ ተመልሰሽ እንዳመጭ በቃ እንዴ አበዛችሁት። በጣም አበዛችሁ። አንቺ በጣም አበዛችሁ። እሱን ታየኛለህ። ክብረ ቢስ
እዛ አበባ በትንሽ ወሮሽብኝ የእርሻው አንሶ እየለመንኩሽ እያየሽ ፈልግ እመጣለሁ እወጣለሁ። የማ ህይወት ላይ ነው አንተ እንዴ አንዴ ኖርከው የማ ህይወት ላይ ነው ስትፈልጊ እኔ ህይወት ላይ ሲፈልግ ህይወት ላይ እየመጣ ሲፈልግ ደግሞ ነገር ከምትነጋገሩ ለምን ትታቴርም አንተ አያገባም። እግዚአብሔርን ሐሰን እመታለሁ እኔ ልቀቀኝ። እኔ በጣም እኮ ስነ ስርዓት በጣም እየታገስኩ በጣም ታገሽ በጣም ጎበዝ እኔ ታገሽ። እንደዚህ ነው አንቺን ማንንም ታግሽ አላውቅም እንደዚህ ማንንም ማለት ጥፋት ብለሽ ብታወራ አንድ ጥፋት ነው፣ ሌላ ምንም የለብኝም። እሱንም ልክ ነኝ እንደውም ምንም አታመጪም። ኧረ እባክህ ክብረ ቢስ እንዴ እኔ ወዱ ምንድን ነሽና ነው አንቺ ወዱ ምለምንሽ? እኔ ሃይሚ ስለሆነ እኮ ሃይሚ እኮ አይደለም በጣም እንለምንሽ ፈለግሽ አይደል እኮ በጸባይ ታገስኩሽ። አሁንም ልናገርሽ እኔ ራስህን መለመን ስለምትፈልግ ነው። ማንን አንቺ ምን ስለሆንሽ አንቺ አየሬ ነሽ፣ አንቺ ፈጣሪ ነሽ፣ አንቺ እስትንፋስ ምንድን ነሽ? እሱንማ አንተ ልጠይቅህ እንዴ ፍቅር ካልገባሽ ለምን ገደል አገቢ? እኔ እኮ እኖራለሁ እኮ ያለ አንቺ አልኖርም። ለምን እንዴ ምን ችግር አለው? ስለምትወዳት ነው ዋጋ ከፈለ ወደ በእናትህ አንተ አይገባም። እሺ ምን ወደር ከሆነ እንደዛ ታረጋለህ? ምን አገባ እና ምን ችግር አለው? በጣም እየታገሰኝ እስቲ አይታገሰኝ ልይ እረፍ እስቲ አይታገሰኝና ልይ አንተ ክብረ ቢስ አይደለም እሱ አንተ ላይ ማን እንደሆነ ነው ያለን። እስቲ አይታገሰኝና ልይ ይኸው አትታገሱኝ። ወይ በእናትህ ከታች ያለውንም ታወልቀው ከታች ያለውንም ማወልቀው እስቲ ለያችሁ ምን ታመጣለህ? ከታች ያለውንም ማወልቀው እንጂ ምንድነው እኔ ላይ የምትወው? ለምን አትወጪ? ሰውዬ በጣም አላበዛኸው? እሺ አንተ ለምን አትወይም? ወጣለ እንዳደረክኛ ጥቅኛ አንተ ገደል ትገቢያለሽ። እኔ በቃ ተውት ውጡ። ይሄ ቤት እኔ ነው እንደፈለኩ ሆነበታለሁ። ያለ አንቺ አልኖርም ማለት አሳይሻለሁ። በጣም ለመንኩሽ ሃይሚ በቃ እኔ እንደዚህ ማንንም እግዚአብሔርን ማንንም ታግሼ አላውቅም እኮ ጣልኝ አሁን። ሰላም ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝዝት ይበልልኝ። ጠፍቻለሁ፣ በርግጥ አልተመቸኝም እና ጠፍቻለሁ እና ባላችሁበት ሰላማችሁ ብዝዝት ይበልልኝ። የጠፋው ደግሞ አንዳንድ ነገሮች አለው ታውቃላችሁ። ስራ ምናምን ስትሆን ያው አንዳንድ ያጋጥማልና ዛሬ ደግሞ ማለት ነው በሃይሚና በብሩክ የመጣሁት ማለት ነው። እኔ የምሬ ነው፣ እንደዛ አይነት ነገር አይደረግም። ሃይሚ በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ዛሬ ትልቅ ስህተት ሰርተሻል ማለት ነው። ትልቅ ማርያምን ሀሰን እንኳን ቢሆን አይጠቅምሽም ማሬ እና እንደዚህ ባታረጊ ባይፈጠር ደስ ይለኛል ነበር። ግን አንዴ ተፈጥሯል፣ ግን ስህተት ነው። ማርያምን በጣም ነው በቃ ወንድ ልጅ ክብር ይወዳል እና ራስሽ ደግሞ መከበር ከፈለግሽ እሱ አክብሪ። በክብር ነው መሆን እንጂ እንደዛ ዝንጥል አድርግሽ ውጣ ምናምን አይባልም። እኔ ልንገርሽ ማርያምን ሃይሚ ይሄንን ነገር ካንቺ አልጠብቅም። ተስፋ አደርጋለሁ እንደምታስተካክዩ እና ይሄንን አይደረግም። ማርያምን ብዙ ነገር ያሳልፋችሁ ነው እናንተ እንደ ታራ ሰው አይደላችሁም እና ታራ ሰው ቢሆን እንኳን እንደዛ ብለህ ሻንጣ አዘጋጅሽ ምናምን ውጣ አይባልም። ሰው በራሱ ክቡር ነው እና ባታስተካኪ እኔ እንጃ ይከብዳል፣ ብቻ ይከብዳል። እንደዛ ስላደረግሽ ደግሞ ማርያም እኔ ግራ ነው የገባኝ። ሴት ልጅ መለመን ምናምን አትወድም ሲባል አላምንም ነበርና እኔ አየሁት። ማርያም ሃይሚ በጣም ስትሰራሽ ማለት ነው። በጣም ከምልሽ በላይ ማርያም አይደረግም እንደዛ አይነት ነገር እላለሁ ማለት ነው። ማርቺ ደግሞ ስለነበረኝ ጊዜ አመሰግናለሁ። በሌላ ወደ እስከሚመጣ ደህና ቆዩ። እወዳቸዋለሁ ማርቺ።